አሴናን አልተመቻቸዋትም መሰለኝ። እኔ የምለው ግን ማን እንደሆነ ታውቃለህ ማለት ነው? አውቃለሁ። እናንተ ማለት ስድስተኛ የምርጫዬ ናችሁ። መውጫ ትኬቶቼ ናችሁ። መውጫ ካንተ ይበልጥ ብልጥ ነው። ራሚዝን መገላገል የምንችል ከሆነ አንተም ትድናለህ። አይ እኔ አንተን አጎቴ ጋር ከወሰድኩ ምናልባት ይቅር ሊለኝ ይችላል። ሁለታችሁ አጎቴን እየፈለጋችሁ ነው። አጎቴም እናንተን እየፈለገ እንደሆነ ሰምቻለሁ። ሌላ ነገርም ሰምቻለሁ። እሱን እንደ አሴና አትመቹትም። በጣም ነው የሚጠላችሁ። በጣም ይገርማል። ግን አንተንም እንደማይወድህ ነው የሰማነው። ምን መሰለው ወንድሜ፣ አንዳንዴ ሰው በፊቱ ሊወድቅ ይችላል። አንተን አላውቅህም። የእነሱ ጓደኛ ነህ እንዴ? አይ ለእነሱ ለመሞት የሚያደርስ ፍቅር አለህ? በል እንጂ ቼንጊዝ፣ አንተ እዚህ ውስጥ ያመጣህንና አሁን ታወጣናለህ። ምን ላርግሽ? ቆይ ከአጎቴ ጋር ለመጋፈጥ አንተ ጠንካራ አይደለም። የሚደረገውን ነገር አድርጉ። ቆይ አቁሙ ወንድሜ፣ እኔ ምንም ነገር አላውቅም። በራስህ የሆነ ነገር አድርግ። እንዴት ነው ካንዲራሊ? ከእስር ቤት ስትወጣ ታገኘዋለህ። አመሰግናለሁ አጎቴ። አመሰግናለሁ። ይሄ ካንዲራሊ በጣም ጎበዝ ነበር። የእውነት በጣም ይመቸኝ ነበር። በጣም ብዙ የፈረስ ግልቢያ ውድድርም አሸንፏል። ግን ሱሰኛ ነበር። ከዛ በኋላ ዕዳ ውስጥ ገባ እና 4 አበዳሪዎቹ ቤቱ ገቡ። አንድ ትልቅ ፈረስ ነበረው። እንደ ራሱ ልጅ ነበር የሚወደው። እሱን ምንም አላደረጉትም። ግን አይኑ እያየ ፈረሱን ገደሉበት። በጣም ነበር የተሰበረው። ከዛን ቀን በኋላ ፈረስ ጋልቦ አያውቅም። በቃ ምንም ነገር መውደድ እንኳን አልቻለም። በጣም ነው የሚያሳዝነው። ከዛ ለሱ ትልቅ ውለታ ዋልክለት። ለሱም ለኛም ትልቅ ጥቅም አለው። በጣም ትልቅ ቦታ የምትሰጠው ነገር ለሰው ስትሰጥ በኋላ ላይ ከምንም ነገር በላይ ልትጠቀመው ትችላለህ። ስማ፣ ይሄ ለአንተ ትምህርት ይሆናል። ካንዲራሌ፣ እቺን ፈረስ ምን ብለህ ትሰይማታለህ? ማን ይመስልሃል አጎቴ? ስሟ አሴና ይሆናል። አሴና? ጥሩ ወደ ፈረሱ ጥሩ ነው። ሽጉጡን ፈረሱ ላይ ያነጣጥር። በል አቁም። ይህንን እንዴት ልታውቅ ቻልክ? መጽሐፉ ላይ አንብቤው። እባክህ እኛን አትናቀን ካንዲራሊ። እኛ አንድ በደንብ የምናደርገው ነገር አለ። የሰዎችን ድክመት በጣም በቀላሉ ማግኘት እንችላለን። እሺ አቁም። ልጄ ተረጋጊ፣ አትፍሪ። ተረጋጊ፣ በቃ ተረጋጊ። አጎቴ ራሚዝ ለየት ያለ ሰው ነው አይደል? ልክ እንደ ሌሎች ሰዎች እሱም ብዙ ድክመት አለው አይደል? አላውቅም፣ በእውነት እኔ አላውቅም። ይኸውልህ ሰውዬ፣ እውነቱን ብትናገር ይሻላል። ካለበለዚያ እዚሁ ነው ምደፋት። ከዛ በኋላ አጎቴ ለብዙ ቀናት አልወጣም። አንድ ቀን ጠራኝ። በዛ ጊዜ በጣም ያምነኝ ነበር። ቀኝ እጁ ነበርኩ። ከመጀመሪያው እንጀምራለን አለኝ። 5 ሰዎች አስቀር እና ሌሎቹን ዞር አድርጋቸው። እታዘዛለሁ። ከእኛ መካከል ያልሆነ ሰው አገኝልኝ። ንጹሕና ግልጽ የሆነ ሰው። አደራ እንዳትሳሳት። አጎቴ እቅድ ነበረው። ከውጭ የሆነ ሰው አስፈልጉት ነው ነገረኝና አመጣሁለት። ስሙ ማን ነበር? ያመጣው ልጅ ስሙ ማን ነበር? ቀጥል ካንዲራሊ፣ እባክህን ቶሎ ተናገር፣ አለበለዚያ ያልቃል። አምጥቻለሁ አጎቴ። ስሙ ከሪም ነበር። አጎቴ ብዙ መጽሐፎች እንዲያነብ ያደርገው ነበር።
አንብባቸው። ቀጥል። ከዛ በኋላ ከሪም ምን ሆነ? አደጋ አጋጠመው። ከሆነ ሰው ጋር ተጣላና ሞተ። እንደዚህ አይነት ነገር በእኛ ዓለም ውስጥ የተለመደ ነው። ከዛ ለሱ ሌላ ሰው አገኘ። ስሙን ማስታወስ አልችልም፣ ግን ምናልባት ሙዛፈር ወይም ሙራት መሰለኝ። ከዛ ወደ ሌላ ቦታ ተዘዋወረ። ከሱ ዜና ማግኘት አልቻልንም። ከዛ እንደወጣና እንደገባ ሰማሁ። ይሄ ምን ይሰራልናል? ምንድነው የምትነግረን ካንድራሊ? ከዛ ምን ተፈጠረ? ከዛ ሌላ ሰው ላጎቴ ያመጣውለት፣ ጥፋት የሌለበት ሰው። ልክ አንተ እንደምትፈልገው አጎቴ እሱ ጥፋት የለብኝም ይላል። ሁላችንም እዚህ ጥፋት የለብንም። እነሱ አታለሉት። ግን ልጄ ሁላችንንም ነው ያታለሉን። ዝም ብሎ ለምን እያለ ይጠይቃል። እሱ የሞተው በመርዙ ምክንያት አይደለም አጎቴ፣ አንተ እንደፈለግከው ነው። በቀል ነው። እሱ መበቀል ይፈልጋል። አጎቴ ይፈልጋል። ከምንም ነገር በላይ መበቀል ነው የሚፈልገው። ግን ገና ምንም አያውቅም። ያንጸባረቁ አይኖቹ ያንጸባረቁ ነው። እስቲ ራስን ተመልከት አጎቴ። ግን ቶሎ በል። ይሄ ድርሱን እሱን ወደ ሌላ ዓለም ለመላክ ፈቃደኛ ነው። እኛ እሱን እንደ አንዳችን አድርገን ከተቀበልን የትም ቦታ አይሄድም። ኦማር ና ይሄን በጣም ለፍተህበታል። እኔ ፍቃድ ሰጣለሁ። ወጣ በልና ንጹህ አየር ሳብ ኦማር። እሺ ጥሩ። ኦማር ስሙ ኦማር ነበር። ምንድን ነበር እቅዱ? ኦማር ላይ ምንድን ነበር እቅዱ? እቅድ ነበረው፣ ግን እኔ አላውቅም። የምን እቅድ ነው? አላውቅም። ተኩስ። አላውቅም። ሁሉንም ነገር ተናግሬያለሁ። እኔን ማታለል አትችልም ካንድራሊ ካዚም። አንድ ነገር ልንገርህ፣ ምንም ሳታውቅ ይህን ያህል ብዙ ጊዜ መኖር አትችልም። ምንድን ነበር እቅድ? እንደዛ ከሆነ ይገልኛል። አሊ ፈረሱ ላይ ተኩስ። እሺ። የሆነ ጊዜ ላይ አጎቴ ደብዳቤ ደርሶት ነበር ልጆቹ ከሞቱ በኋላ። ከዛ ተቀመጠና ደብዳቤ ጻፈ። ምንም ስም አልነበረውም፣ ግን ምንም ቢያደርግ ምን ነገሮችን ማቀድ የጀመረው ያንን ደብዳቤ ካገኘው በኋላ ነው። ሁሉም ነገር የሆነው ከደብዳቤ በኋላ ነው። በእውነት ሌላ ምንም የማውቀው ነገር የለም። ምንም አላውቅም። ደብዳቤውስ ካንድራሊ? ደብዳቤውስ? እኔ ጋ ነው። ደብዳቤውን ለእኔ ስጠኝ። ከዛ ወይዘሮ አሴናን ትቻት ሄዳለሁ።